የተከበራችሁ እህት ወንድሞቼ እንደሰማችሁት ነው። በጣም የሚገርም ንግግር ነው። መጀመሪያ እንደነገርኳችሁ በቃ እግዚአብሔር ያውቃል፣ እኔ አልፈራም፣ በእግዚአብሔር ተማመናለሁ። ደግሞ ህግ ባለበት ሀገር ከሆነ ያለው ምንም የሰራው ስህተት ስለሌለ አልፈራም ያለችውና በጣም የገረመኝ በጣም ጠንካራ ሴት ናት። ከዚህ ሴት ብዙ መማር እንችላለን ብዬ አስባለሁ። ሰላም ሰላም ወዶችዬ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላም እየተመኘሁኝ ዛሬ ደግሞ በአዶናይ ምክንያት ነው ሁለተኛ የመጣሁት። አዶናይ ወንድማችን እንደሚታወቀው ገና እስር ቤት ውስጥ ነው ያለው፣ ገና አልተፈታም ማለት ነው። እውነት ለመናገር ዛሬ ቀን ወይም ደግሞ ዛሬ ጠዋት ይወጣል ወይም ደግሞ ይፈታል ብዬ ተስፋ አድርጌ ነበር። ግን ገና እስካሁን ማታ ሆኗል። ሌሊት 4 ሰዓት 5 ሰዓት ሊደርስ ተቃርቧል። ግን እስካሁን ምንም ዜና የለም ማለት ነው። እንደ እግዚአብሔር ፍቃድ ነገ ከነገ ወዲያ ይወጣል ብዬ ደግሞ ተስፋ አደርጋለሁ። ግን አሁን በጣም ልብ የሚነካ ንግግር ያደረጉትን እናቱ የሆነ ቪዲዮ አለና እናንተም ከኔ ጋር እዩት ማለት ንዓይንስኹ መኽረን እንተለውን ብጣዕሚ እዩ ሕብንቲ ብወደይ ብስሩን ጠንካራ ዝገበረን ንሱ ይመስለኒ። ክወድቕ ይብል እንደገና ደግሜ ይልዓል። ያው ኣነ ሰምዖ እንተለኹ ያው ኣብቲ ሶሻል ሚድያ ይሰሚዐ እዩ። እቲ ሶሻል ሚድያ ዝሕለፎ ድማ ሓሶት መሲሉኒ እንደገና ደጋጊመ ርአዮ። ያው ሓደ ሰዓትን ገለን ካብ ፖሊስ ዝተበለ እዩ ትክክለኛ እዩ ልብል ምሰንበኩ። ግን ያው ምንም እንትን ተሰማዕኒ ነገር የለይ። ያው አዶናይ ምንም ወዲ ህዝቢ ምንም አይኮነን፣ ኢትዮጵያዊ ጽሩይ ኢትዮጵያዊ እዩ። ውሽጠይ ይፈርሕ እዩ ከም ወላዲት። ግን ምንም ሕግ እንተሊስ ምንም ነገር ክኸውን ኢለ ኣይኣምንን እና ብኡ እየ ልብል እምበር ከም ሃገር እየ ሰሚዐ እዩ ክሰምዕ እንተለዉ እንዴ እንታይ ኮይኑ እንታይ ገይሩ እንታይ በዲሉ ንዝብል ነገራት ንዓየይ ተመላሊሶም ጥያቄ ጠይቀዮም ንርእሰይ እውን ትቆልዓ ጽቡቕን ዝገብር ዘሎ ሰናይ ምግባር እዩ ማለት ክበረታታ ኣለዎ፣ ክሽለም ኣለዎ። ብቃላት እናተፈንፅሑ ክዝረቡ ክሰምዕ እንተለኹ ንዓየይ ብጣዕሚ ሕዝነኒ እዩ። ግን ማለት አዶናይ ፍጥነት ኣለዎ። ፍጥነቱ ድማ እውቀቱ እውን ደግፉሉ ከይድ ቆልዓ እዩ እና ብዙሕ ግዜ ዕረፍቲ ስኢኑ ዋላ ስቲልና እንተሪእኻዮ ትፅቡቕ መልክዑ ዋላስ ጠንካራነቱ እናርአየሉ ዝኸይድ ዘሎ ቆልዓ እዩ። ብዙሕ ኣብ ምቾት ነይሩስ እቲ ምቾት ዓለም ኖ ኢሉ ጥንካሬኡ ዘርአየሉ ዘሎ ስለዝኾነ ንዓየ ሓበን ይስምዐኒ። ይኮርዐሉ እውን ወደይ ብጣዕሚ እየ ዝኮርዐሉ። ንምንታይስ ጠንካራነቱ እዩ ዘርአየኒ ኣሎ። ንምንታይ ስንፍና የርአየኒ፣ ጥንካሩ የርአየኒ። ጎብዙ ኣብ ሕማቅ ሱስ ዘለኹም ቆልዑት ውፁ፣ ጠንኪርኩም ስርሑ፣ ሰሪሕኩም ተለወጡ። ከእንግዲህ ምልማን ነውሪ ምዃኑ እዩ ዘርድእ ኣሎ። ስደት እውን ኣየበረታትዕን ዘሎ ኣነ ከምችዎ ኦር ካልኦት ንእሽተናት ኣሕዋት እውን ናፍቲ ስደት ዓለም ወሲዱ ኣብኡ ከስርሖም ኢለ ዝሓሰብክዎ ነገር ብተቃራኒኡ መፂኡ አዶናይ ግን ናብ ኢትዮጵያ መፂኡ ሰላምን ፍቅርን ክሰብኽ እንተሎ ኣነ ተፀበኽዎ ነይረ። ንምንታይስ ብዙሕ ነገር ክድግፈኒ ኢለ ዝሓሰብክዎ ነገራት ነይሮም። ንሶም ንኢትዮጵያ ሙሉእ ክሕግዘ ኢሉ ምምፅኡ ንዓየ ደስ ኢሉኒ እዩ። ከም ወላዲት ማለት እዩ። እግዚአብሔር ዝሃበካ ተስጦ እዩ ድማ ትሰርሕ። ኩለና ብዶክተር ንብል፣ ኢንጂነር ንብል፣ ሙዚቀኛ ንብል፣ ስፖርተኛ ንኸውን ደቅና ብኩሉ ሜዳ ኢና ንሪኦ እና ካፍቶም ደቀይ ድማ ተዝኾነለይ ዶክተር ይብል፣ ተዝኾነለይ ኢንጂነር ይብል፣ ብዙሕ ነገር ይብል። እዚ ድማ እንደገና ናይ ባዕሉ ክሪኤት ኣምፂኡ ኣብቲ ሶሻል ሚድያ ተሳቲፉ ዝወደቁ ሰባት ከልዕል፣ ዝሰነፉ ወጣታት ክመክር ተለኹ ሪኦ ተለኹ ደስ ይብለኒ። ብእውነት ንኢትዮጵያ ህዝቢ መስዋዕቲ ዝኸውን ዘሎ ቆልዓ እዩ።
ስደት يقوم يلون بزلئيو احواتنا دقنا ليبيا خيدهم زسددو زلو ስራሕ ስእነት ስለልበዝሕ ዓድና እዩ ውድቀት ስለዘለዩ እና ወሪድካ ትሒትካ መሬት ኩዒትካ እውን ሰሪሕካ ትበልዕሉ ዓድኻ ስካብ ዝኾነ እዋን ንዕኡ እዩ ዘበረታትዐሎ ኢለ እየ ዝኣምን ኣይኖ ምንም ዓይነት ኣይተረአየኒ ናይ ኣዶናይ ጥፋኣት ምንም የብሉን ያው አዶናይ ከሽለም ተለዝ ተሰማعني ውድና የተከበራችሁ እህት ወንድሞቼ እንደሰማችሁት ነው በጣም የሚገርም ንግግር ነው መጀመሪያ እንደነገርኳችሁ በቃ እግዚአብሔር ያውቃል እኔ አልፈራም በእግዚአብሔር ተማመናለሁ ደግሞ ህግ ባለበት ሀገር ከሆነ ያለው ምንም የሰራው ስህተት ስለሌለ አልፈራም ያለችውና በጣም የገረመኝ በጣም ጠንካራ ሴት ናት ከዚህ ሴት ብዙ መማር እንችላለን ብያለሁ ለማንኛው እንዳለችው እግዚአብሔር ያግዘው ይርዳው እመቤታችን ቅድስት ድንግል ማርያም እሱ የሚወዳት እሱ የሚጠራት ናትና እሷም ትድረስለት በጸሎቷ በበረከቷ ትድረስለት እኛም ጸሎት እናደርግለታለን በተቻለን መጠን ደግሞ ድምጽ እንሆንለታለን ሁላችን አብረን ድምጽ እንሆነው አስተላልፋለሁ ለኔ ደግሞ እህታችሁ ነኝ አዲስ እንኳን አይደለሁም አንድ አመት ምናምን ሊሆነኝ ነው ግን ብዙ አልሰራሁበትም አልገፋሁበትም ስለዚህ ሰብስክራይብ የሚሆን ቪው የለኝም ብዙ የለኝም እንጂ እግዚአብሔር ይመስገን ሰብስክራይብ እስከ 3000 ምናምን ደርሻለሁ ግን ኢታይሎ ኢታ በጣም ዝቅተኛ ኢታ ነው ያለኝ እና ላይክ ሼር ሰብስክራይብ ያደርጉልኝ እርዳታ ከልብ ነው ማመሰግነው እና ይሄን ቪዲዮ ከወደዳችሁት ላይክ ሼር ሰብስክራይብ ያደርጋችሁ እንድታበረታቱኝ እለምናችኋለሁ አመሰግናለሁ ስለ ሁሉም ነገር ቴንክ ሶ ማች ባይ ባይ